ትልልቅ የሚባሉ ኤአይዎች እንደነ ቻትጂፒቲ፣ እንደነ ጄሚናይ፣ እንደነ ዲፕሲክ ያሉ በምን እንደተሰሩ ታውቃላችሁ? በፓይተን። ፓይተን እጅግ በጣም ኮምፕሊኬትድ የሆኑ እንደ ሰው የማሰብ አቅምን የሚጨምርላቸውን ኤአይዎችን እጅግ በጣም በቀላሉ ትሬን እንድታደርጉ ኮድ አድርጋችሁ ራን እንድታደርጉ ያደርጋል። እኔ እንኳን በኢግልደሚ ኤአይ ላይ የሰራሁትን ኤአይ የሰራሁት በፓይተን ነበር። ታዲያ የትኛውም ኢትዮጵያዊ ልትሆኑ ትችላላችሁ። ፓይተንን ለመማር የምትፈልጉ ሃይ ስኩል ተማሪ ልትሆኑ ትችላላችሁ፣ የዩኒቨርሲቲ ተማሪ ልትሆኑ ትችላላችሁ፣ ወይም ግራጁዌት ያደረጋችሁ ምሩቃን ልትሆኑ ትችላላችሁ። አንድ ሰው በ2025 ላይ እንደወጣው ስታተስ ከሆነ የፓይተን ዲቨሎፐር ጆብ ኦፖርቹኒቲ በ200,000 ኢንዱስትሪዎች ተፈላጊነቱ እንደጨመረ እንዳደገ ይነገራል። ስለዚህ አንድ የምስራች ይዤላችሁ መጥቻለሁ። እሱም ደግሞ የፓይተን ኮርስን ማዘጋጀት ጀምሬያለሁ። ስለዚህ የፓይተንን ኮርስ ለመማር የምትፈልጉ መማር እፈልጋለሁ የምትሉ የኢግልደሚ ኢለርኒንግ ፕላትፎርም ጀምረናል ማለት ነው። ስለዚህ የትኛውም ኢትዮጵያዊ ሆናችሁ እጅግ በጣም ቀለል ባለ አጠር ባሉ ፓርቶች የፓይተንን ኮርስ እያዘጋጀ ይገኛል። ስለዚህ የፓይተንን ኮርስ ለመውሰድ የምትፈልጉ እና ደግሞ አንድ ፒሲ የለኝም ወይም ደግሞ ኮምፒውተር አፎርድ አላደርግም ማድረግ አልችልም ለምትሉ በሞባይላችሁ ፓይተንን መማር ስነግራችሁ በደስታ ነው። ስለዚህ የፓይተን ኮድ ኦፍላይን ራን እያደረጋችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ቀጥታ ወደ ኢግልደሚ እንሄዳለን። ስለዚህ ተመልካቾቼ ቅድም እያልኳችሁ ዌብሳይት ላይ ሄዳችሁ ትገባላችሁ። እሱም ደግሞ የኢግልደሚ ኢለርኒንግ ፕላትፎርም ላይ ነው። ኦልሬዲ አካውንት አለኝ እኔ እዚህ ጋር ብዙ ኮርሶች አሉን። እንግዲህ ወደፊት እንደ እግዚአብሔር ፍቃድ የምንለቃቸው ማለት ነው። አሁን ከፓይተን ነው የሚጀምረው፣ ጃንጎ ይቀጥላል፣ ሪያክት፣ ኖድ.js፣ AWS ማለት ነው። ስለዚህ አሁን ቀጥታ ወደ እኔ አካውንት ስላለኝ ወደ ፕሮፋይሌ ከዛ ወዲህ ወደ ሪሶርስ ሄዳለሁ ማለት ነው። ቅድም እንደነገርኳችሁ ተመልካቾቼ የፓይተን ኮርስ ለኢትዮጵያውያን በጣም አሪፍ ሆኖ እንዲሰራ ካደረጋቸው ነገሮች ውስጥ እዚህ ጋር የመረጥኳቸው መንገዶች ናቸው ማለት ነው። እዚህ ጋር የምታዩት collab.google የሚለው አለ፣ ፓይቻርም አለ፣ ፓይድሮይድ 3 የሚል አለ ማለት ነው። ከዚህ በፊት የኢግልደሚን ጆይን አድርጋችሁ ከማታውቁ ከሆነ እዚህ ጋር ኮርሶች ይለቀቃሉ። እያንዳንዱ ከስክራች ጀምሮ የተለቀቁ አሉ። ስለዚህ ፓይተን ኢንትሮዳክሽን የሚለው ላይ ነው ክሊክ ስታደርጉ 2FA የሚል ሎድ ካመጣላችሁ በኋላ ቀጥታ ወደዛ ያስገባችኋል ማለት ነው። ስለዚህ ያንን ነገር ማድረግ ይጠበቅብናል። ስለዚህ አሁን እዚህ ጋር የምታዩት የኔ ቪዲዮ የሚቀመጥባቸው ነው ማለት ነው። ካሚንግሱን የሚለው የኔ ቪዲዮ የሚቀመጥበት ነው። አሁን ቪዲዮ እየሰራው ስላለ አሁን ሰርቼ የመጨረሰው ቪዲዮ ቀጣይ እዚህ ላይ ይቀመጥላችኋል ማለት ነው። ስለዚህ ስለ ፓይተን ኢንትሮዳክሽን ዌብሳይት እንደሚሰራ የተለያዩ ባክኤንድንም ዳታ ሳይንስ ላይም ዳታ አናሊሲዝም ላይ አውቶሜሽን ኤአይ ላይ እንደሚሰራ እዚህ ጋር ዲስክሪፕሽን አስቀምጬላችኋለሁ። ስለዚህ ቀጥታ አሁን የምትሄዱት ጀስት ፕሪቪው የሚለውን ኮላብ ላይ መስራት የምትፈልጉ ያ ማለት ኦንላይን ላይ መስራት የምትፈልጉ ትነኩታላችሁ ማለት ነው። ከዛ ቀጥታ ወደዚህ ይወስዳችኋል ወደ ጉግል ኮላብ ጉግል ላይ። ስለዚህ ኦፕን ኒው ኖትቡክ ትሉታላችሁ። ኖትቡክ ኒው ትሉታላችሁ። ይሄኛው እንደ አማራጭ ለብዙዎቻችሁ አሪፍ ሊሆን ይችላል ብዬ አስባለሁ። ስለዚህ ይሄኛው ምንም ነገር ኦፕን ሳታደርጉ ምንም አይዲ ሳይጠይቃችሁ VS ኮድ ሳይጠይቃችሁ መስራት ትችላላችሁ ማለት ነው። ስለዚህ ከዚህኛው ጋር ስንጀምር ለምሳሌ ፕሪንት እለውና ከዛ ቅንፎችን እከፍታለሁ። ከዛ ወዲህ ይሄንን እንነካለን ማለት ነው። ከዛ ወዲህ ሄሎ ኢትዮጵያ
እንላለን ማለት ነው። ስለዚህ ራን ስታረጉት ምንድነው የምታረጉት? ይሄኛውን እዚህ ጋር ነው የምትነኩት። ቀጥታ በታች በኩል ኤክስኪዩት አድርጎ ሲጨርስ ለእናንተ መልሱን ያስቀምጣል ማለት ነው። እንደምታዩት በቀላሉ ራይት ካደረገልኝ በኋላ ፕሪንት ሄሎ ኢትዮጵያ የሚል አውትፑት አግኝቻለሁ ማለት ነው። አንደኛው ይሄኛው መንገድ ነው መጠቀም የምትችሉት። ይሄኛው የሚመቻችሁ ምንም ማውረድ ማውጣት ማትፈልጉ ኦንላይን ላይ እንዲቀመጥላችሁ የምትፈልጉ ይሄኛው ለእናንተ በጣም ተመራጭ ነው ማለት ነው። ከዛ ደግሞ ቪኤስ ኮድ የለኝም እኔ ፓይቻርም ነው የሚመቸኝ የምትሉ ደግሞ ፓይቻርምን ዳውንሎድ የምታደርጉበት ሊንክ ፕሪቪው ስላለ እዚህ ጋር ቀጥታ ስትነኩት ወደዚህ ይወስዳችኋል ማለት ነው። ከዛ ወዲህ ዳውንሎድ ማድረግ ነው። እዚህ ጋር የምታዩትን ዳውንሎድ በተን ከነካችሁት በኋላ ኦልሬዲ ዳውንሎድ ያደርግላችኋል ማለት ነው። በዛ መልክ ስትነኩት አሁን ቀጥታ እየነካሁት ነው ያለሁት። ስነካው እዚህ ጋር ምርጫ ሰጥቶኛል። ዊንዶ አርም 64 የሚለውን የብዙ ፒሲዎች እሱን ሰፖርት ስለሚያደርግ እሱም በመጫን ዳውንሎድ ማድረግ ትችላላችሁ ማለት ነው። ዳውንሎድ ስታተሱን እዚህ ጋር እያሳየኝ ይመጣል። ይሄኛው ነው። ሌላኛው አማራጭ ደግሞ በሞባይል ነው የሚመቸኝ ፒሲ የለኝም የምትሉ ደግሞ ፓይድሮይድ በሚለው ላይ ጀስት ክሊክ አድርጎ ከዛ ወዲህ ወደ ፕሌይ ስቶር ይመጣል ማለት ነው። ከዛ ፕሌይ ስቶር ላይ ሄዳችሁ በሞባይላችሁ ኮድ ማድረግ ትችላላችሁ ማለት ነው። አሁን የጻፍኩት የፕሪንት ፋንክሽን ማለትም ሄሎ ኢትዮጵያ የምትለዋ ፋንክሽን ፕሪንት ውስጥ ያስገብቼ የጻፍኳት ምን እንደሆነች እና ደግሞ ሌሎችንም ነገር ጨምሮ በኔክስት ቪዲዮ ላይ እንጀምራለን ማለት ነው። በትክክል እንጀምራለን። ስለዚህ ስቴይ ቱንድ። ወደ ኔክስት ቪዲዮ እንሂድ።